ፋሚሊ ለመሆን ሰብስክራይብ ያድርጉና ዛሬ ለሁሉም ሰው መልስ ለመስጠት እና ስለ ሶሻል ሚዲያ ያለው ሁሉም በሚወራም ለሁሉም የሚገባ መልስ ለመስጠት ነው የመጣሁት እና ይሄ የራሴ አካውንት ስለሆነ ሁላችሁም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እና ይህ መልስ ደግሞ መጀመሪያ በአማርኛ በትግርኛ ደግሞ ለሚመለከታቸው በትግርኛ ለማስተላለፍ ነው ዛሬ የመጣሁት ማለት ነው። እና ሰላም እንደሆናችሁ ተስፋ አደርጋለሁ። ለሁላችሁም ከኛ ጋር በሰላም ቆዩ። መጀመሪያ ይሄ መልስ ለአንተ ለዮናስ ጠዋት ትግራዋይ ቀን አማራ ማታ ደግሞ ኦሮሞ ለምትቀየረው ሰውዬ ይሄ ለአንተ ነው እና ለሌሎቻችሁም አንዳንድ አሮጊቶች አላችሁ፣ የዩቱብ ስብሰባዎች፣ የዩቱብ አሮጊቶች ማለት ነው። ምን አለ ሁላችሁም ነው። ዮናስ ለአንተ አንድ 3-4 ነጥብ ማንሳት እፈልጋለሁ። አንደኛ ነገር ይሄ ልጅ የህወሓት ተላላኪ ነው፣ ህወሓት ያሳደገችው ነው፣ ፖለቲከኛ ነው፣ ላይክ ዘረኛ ነው ምናምን እያልክ ነው ያለው እና የህወሓት ደጋፊ ምናምን ብዙ ወሬዎችን እየሰማሁ ነው። ያ አንደኛ ነገር እኔ ህወሓት ደገፍኳትና ደገፍኳት ምንም የሚጠቅማት ነገር የለም፣ የሚጎዳትን ነገር የለም። ምክንያቱም እንደ አንድ ተራ ዜጋ ስለሆንኩኝ ማለት ነው። ሁለተኛ ደግሞ በዘርነት ያደገው ስትል ዘር የሌለው የለም። ኢቭን የምንበላው ለራሱ ኢቭን ሁሉ ነገሮችን ዘር አላቸው። ያለ ዘር የተፈጠረ የለም፣ ያለ ዘርም የሚኖርም የለም። ሁሉ ዘር አለው እና ከዛ ደግሞ ወሬውን ወደ ሌላ ነገር እያሰራጨው ነው። ኢቭን ከቤተሰቦች አልፈክ ወደ ሀገር፣ ወደ ክልል፣ ወደ ህዝብ፣ ወደ ማንነት እየገባ ስለሆነ ለህዝብ እየተሳደብክ ስለሆነ ስለዚህ ነገር እኔ ምንም ነገር መልስ መስጠት አልፈልግም። ስለዚህ የፖለቲካውን ነገሮች ስለ ሀገር ምናምን እየክበት ያለውን እሱ ራሳቸው ፖለቲካ የሚያውቁ ሰዎችን የፖለቲካ ሰዎች ራሳቸው ይመልሱልሃል። ኦኬ፣ ግን እኔ ፖለቲከኛ አይደለሁም። እንደማንም ትግራዋይ ሀገሬን ወዳድ ነኝ፣ ህዝቤን ወዳድ ነኝ፣ መንግስቴንም ወዳለሁ፣ ሰራዊቴንም ወዳለሁ። እንደ ማንኛውም ሰው ደግሞ የሀገሬን ባንዲራ ይዤ እጨፍራለሁ፣ በሀገሬን ባንዲራ ይዤ እገባለሁ። በሀገሬም አላፍርም፣ በህዝብም አላፍርም፣ በመንግስቴም አላፍርም። እና ይህንን ግልጽ እንዲሆንልህ ተስፋ አድርጋለሁ። እና ሌላውን ወይ ቁልቋልህን ብላ ለወረቀት ብላ ነው የቀረብካት። ወረቀት አለኝ፣ ባይ ወረቀት አለኝ፣ ገባ። ከየትኛውም ሀገር መግባት ይችላለሁ፣ ያለ አሜሪካ ምናምን ማለት ነው። እኔ ደግሞ አሜሪካ ሄደ የመኖር ፍላጎት የለኝም። ምክንያቱም ከአሜሪካ የሚበልጥ ሀገር ነው ያሉት በሁሉም ነገር ማለት ነው። ሰው አሜሪካ መሄድ አልፈልግም እንጂ በሄድ ቢፈልግ ሆኖ 7 ዘሬ እዛ መሄድ ይችላለሁ። ማንም የሚከለክለኝ የለም። አጎቶቼ፣ አክስቶቼ ብዙ አሉ እዛ። እንደ ሰው እንደ ማንም ሰው መሄድ ቢፈልግ ማለት ነው። ሰው ግን አልፈልግም ነው። ፈረንሳይ ነው የሚኖረው ያልኩንም ፈረንሳይ አይደለም የሚኖረው፣ ገባ። ፈረንሳይ አልኖርም፣ ፈረንሳይ አይደለም የሚኖርበት እና ለወረቀት በምናምን የሚያደርገው እንድታስብበት ፈልጌ ነው እና እንዲገባ ለወረቀት ብዬ ለማንም ሰው አልቀርብም፣ ለማንም ሰውም አድርገ እና ደግሞ የአሜሪካ የመኖር ሀሳብም የለኝም፣ ምኞትም የለኝም፣ ልኖርም አልፈልግም። ግልጽ ሆነልህ ቡቱታ? ኦኬ። አንድ ደግሞ ሽማግሌው አለ ዩቱብ ላይ በቃ 200,000 ሰብስክራይብ ስላለግ ምናምን ባይደው ሁሉ ቪዲዮዎች አይቼዋለሁ እና በጣም ቫይራል እየሞተ ነበር የአንተ ቪዲዮዎች፣ ዩቱብ ያሉትም ቲክታክ ያሉትንም ለራሱ ማለት ነው በጣም እየሞተ ስለነበር ቫይራል። በቃ ይህን ልጅም በምን ተጠቅመን ለምን ወደ ዘር ነው የቀየርከው? ሙሉ በሙሉ ምንም አይነት ሀሳብ አልነበረን። እናቱ እንደዚህ እኔ ለማንም ሰው ተሳድቤ አላውቅም። እናትህ እንደዚህ ቢ እንዳውም ተሳድቤ አላውቅም። ምንም ሊያመጣልን አይችልም ሶሻል ሚዲያ ገባክ? ለምን በጆሮ ይዛችሁ አታጫውትም? ለምን እንዳበጥፊ አትሉትም? አባት እንደዚህ ወንድም ምናምን ደግሞ ኦኬ ሞክረው። ትልቅ አይደለ እንደ አንተ ሼባ አይደለም፣ ትልቅ ሰውዬ ነው። በመቁረራ ጊዜም የልጅ ጋር እየተሳደብ እየተራገጥክ ምቶ ያለው ለምን አንተ አትሞክረው? ወንድ አይደለ እንደ ሞክረው። መጥተህ በጆሮን ይዘህ ለማጮህ ሞክር። የዛን ጊዜ አንተ ነው ወንዱ እኔ ነኝ ወንዱ እንተያያለን። እንዳንተ በፉከራ የሚሄድ ሳይሆን በህግና በስርዓት የሚሄድ ልጅ ነው። እንደማንም የአንተ ዝባዝንጊ የማንም ሰውን ህይወት እንደመበጥበጥ ለዩቱብ ብር መግኛ ብዬ
የማንም ሰው ህይወትን አልበጥም። ገባ? ለዩቱብ ለቲክታክ መሸቀያ ብዬ የማንም ህይወት ላይ አልገባም። የማንም ህይወትን አለመሰቃቀል። ማንም ሰው ያልነካኝ ደግሞ አልነካም። ከነካኝ አጥረገረጋል። ለምን እድሜ አባቴ እኩያ አትሆንም? ለምን የአያቴ እኩያ አትሆንም? ከብረህ ስትኖር እንደ ሰው ትከበራለህ። ካጠፋ አጥፍተሃል። በቃ ሌላ ምንም ኖር የለም። ሁለተኛ ደግሞ አንተም እንደገና ለወረቀት ብሎነ የቀረባት ምናምን እያልክ ነበር። ለማንም ሰው ላስረዳ ግዴታ የለብኝ። ለማንም ሰው ስለ ወረቀት ብዬ አልቀርብም። ከማንም በላይ የሚበልጥ ወረቀት አለኝ የምኖርበት ሀገር ማለት ነው። ኦፍኮርስ ዩሮፕ ነው የምኖረው፣ ወረቀትም አለኝ። ኦኬ። እና ለአንተ ላይክ በጦርነት ነው ብሮ የጡረታ ገንዘብ በምትበላበት ጊዜ በጣሪ ሆይ ይቅር በለኝ ብለህ ንስሓ የምትገባበት ጊዜ ነው ከልጆች ጋር እየተሳደብክ ያለው። አንተ በጣም ሼባ ነህ። ገብቼ በጣም ነው የገረመኝ። ከአንተ የማንጠብቀው ነገር ነው የነበረው። እና ከዛ ደግሞ እስኪ ሰውዬ ደህና ነው ምናምን አንዳንድ ምክሮችን ለመቀበል ልሞክር ፈልጌ ነበር። ምክንያቱም ሳይክ ምናምን ትልቅ ሰውዬ ነው ቢያንስ ለመስማት ሞክራለሁ ምናምን ብዬ ዝም ብዬ መልስ አልሰጥም ብዬ ነበር። እና ቲክታክ ውስጥ ስገባ ልጁን አሳበድ ነው አጨለል ነው ምናምን አይደለም። በዚህ ሶሻል ሚዲያ ያለው ግርግር ምናምን ኢቨን አገር ቤት የነበረውን ይጥፋ ይዘመት ይገደል በሚባልበት ሰዓት መሬት እንደ የሽንት ቤት ጉድጓድ በጠበበችን ጊዜ የዛን ጊዜ ለራሱ እንደዚህ ምንም አላበድኩም፣ አልተጨነኩም። ገባ? ሙሉ ኮንፊደንስ አለኝና ሙሉ ተማማኝነት ስላለኝ በማንም ሰውም ወደ ስትረስ ውስጥ ምገባ ሰው አይደለም። ከማንም በላይ ኮንፊደንስ አለኝ። ገባ? ስላላወቀኝ ትሆናለህ እንጂ በፊትም ብታወቀኝ ብትሆን ኖረ ይህን አትልም ነበር። እና ይህንን አስብበት። አይደለም አንተ አገሪቱ በሙሉ ቢመጣ እኔን አያሳብደኝም። እኔ ደግሞ ጠብ ስላልፈለግኩ ነው። ኦኬ እስኪ በስነ ስርዓት እንሂድ ብዬ እናቷን ይቅርታ የጠየቃት። ገባህ? ጠብ ቢፈልግ ነው እስከ መጨረሻው ድረስ ሄድ ነበር። ኦፍኮርስ ያደረጉት ነገር እንትን አለው። ኦፍኮርስ 10 ጊዜ ብታጠፋ በስነ ስርዓት መጠየቅ ነበር። በስነ ስርዓት በህግ መጠየቅ ነበር። ኦኬ አውቃለሁ የራሴ ጥፋት እንዳለ። ይሄ ግን የራሳችን ጉዳይ ነው፣ የቤተሰብ ጉዳይ ነው። አንተን አያገባ። ተቆርቋሪ ሆነ ሳይሆን ዘረኛ ሆነ። ዘረኛ ኦፍኮርስ ዘረኛ ነህ። ዘረኛ ስልህ ግን ሁሉም ሰው ዘረኛ ነው ወይም ዘረኛ ዘር አለ እንደ ሳይሆን ግን የአንተ ዘረኝነት የኔን ብቻ እንጂ የሌላን ሰውን አላውቅም ስለምትል ነው። የኔን ብቻ ሰው ስለምትል ነው። ያለ እኔ ሌላ ሰው የለም ስለምትል ገባህ? ከዛ ለቤተሰቦች ተቆርቆረህ አይደለም ወይ የዴዚ እናት ተቆርቆረህ አይደለም ወይ ለዴዚ ተቆርቆረህ አይደለም። ለገንዘብህም ለዩቱብ መሸቀያ ለዩቱብ ማለት እንጂ ማንም ሰው ያውቃል። ማንም ሰው ገባህ? ሽማግሌ ቆረብ፣ ስገድ፣ ቤተክርስቲያን ግባ፣ ጫማን ስቀል፣ አርጅታ ምንም አታረግም። ቲክታክ የወጣቶች ነው። ኦርስ ዛሬ እንጣላለን፣ ነገ እንታረቃለን። ባዳ አይደለን፣ ቤተሰብ ነን። በእኛ መሀል ባትገባ ደስ ይለኛል። ዮኒ ማኛም አንተም እንትን ልበልህ ተቆርቋሪ የአማራ ሆነህ የመጣኸው አሁን ላይ ከ2 ዓመት ነው ከ3 ዓመት በፊት የሆነ የተናገርከው ነገር አለ። ማይካድራ ላይ የተጨፈጨፉትን ላይክ ትግሬ ኦኬ በእንትን ልግለጸውና ትግሬ ነው የማይካድራን ህዝብን የጨፈጨፈው ስትል የነበረው ተለፊ ትግሬን አልጨፈጨፈም የአማራ ፋኖን የጨፈጨፈው ስትል የከረምከው አንተ ከ2 ዓመት በፊት። አሁን ደግሞ ግልብጥ ብለን የትግራይ ህዝብ ነው ትግሬ ነው ህወሓት ነው የማይካድራ የነበረውን ህዝብን በግሪደር የጨፈለቀው በግሪደር የጠፋው ስትል በዚህ በጆሮን የሰማሁት ማለት ነው። አላልኩም ልትል ልትክዳችን አምጣለን ልትክዳችን ብለህ ማለት ከአንተ ጋር መመላለስ አልፈልግም። ስታወራ በካፌ የሚወጣው ምራት ጥርስን ነው የሚያክለው። አንድ ትልቅ ነው እና ደርሶ አይነት ከአንተ ጋር ማውራት የማልፈልገው አንተ ብዙ ሽማግሌዋ ደግሞ አንድ ትልቅ ሴትየዋለሽ። በየአዳራሹ ስለ ትግራዋይ ነው ግጥም የሚጽፈው። በየአዳራሹ እንደዚህ አብዚ እና ስለማን ልጻፍ? ስለ አንቺ ልጻፍ? በውጭ ያደረጊት ሴትዮ አንቺ ከ4 ዓመት ነው ኦኬ ጊዜውን አላስታውስም፣ ግን
ጓደኛዬን ባል ይወደኛል እንደዚህ ትል ነበር ብዬ ስላንቺና ገጠም ልጻፍ እንደዛ ብዬ የጓደኛውን ባል የምትመኝ ነች ብዬ ልጻፍልሽ አንቺን? አሮጊት አንዳንዶቻችሁ በቃ ከአማኑኤል ሆስፒታል የወጣችሁ ነው ትመስሉት። በአያቶቻችን እድሜ ነው ያላችሁት እናንተ። አያቶቻችን አይደለም ሶሻል ሚዲያ ላይ ሊጠቀሙ 24 አወርስ ቤተክርስቲያን ላይ የሚያሳልፉ እናንቺ ምን ልበልሽ? የጓደኛዬን ባል ይፈልገኛል፣ ያፈቅረኛል፣ እሷን አያፈቅራትም። እንደዚህ ሲጋቡ ደግሞ ልታብጂ ፈለግሽ። በምን ሊያስተዳድራት ነው? በምን ሊስተዳድሩ ነው? በደንብ ገበናሽ ነቀዋል። ግን እኔ ከመድኃኒት የሚወጡ ሰው ጋር ማውራት ስለማልፈልግ ነበር ሁሉ ጊዜ ዝም የምለው። ምክንያቱም መድኃኒት ትወጣላችሁ፣ እዚህ ጋር መጣችሁ ከልጆቻችሁ ጋር ታሳብዱናላችሁ። እኛ ደግሞ በቃ ከእናንተ ጋር ኦኬ ምን ብለው ነው ሊሰሙ ምንድን ነው የሚያወሩት ብለን እናንተ ንሰማ። እኔ ሳላውቅ ለካ ሁልሽ መድኃኒቶችን እየረሳሽ ነው እዚህ ቲክታክ ላይ ምትመጭ መድረሽ ባ ይህን ቲክታክ ለወጣት ነው፣ ለቢዝነስ ነው የተዘጋጀው። ህዝብን ከህዝብ ለማፋጀት አይደለም፣ ሃይማኖት ከሃይማኖት ለማፋጀት አይደለም። ድምፅ እንሆን ነበር ለህዝባችን። ኦፍኮርስ እንሆናለን። ነገም ለህዝባችን ድምፅ እንሆናለን። ከነገ ወዲያም ለህዝባችን ድምፅ እንሆናለን። ሁሉ ጊዜ ፎሬቨር እስከ መጨረሻ ድረስ እስካለን በህይወት ለህዝባችን ድምፅ እንሆናለን። ትግራዋይ ነኝ። ማንም ሰው ያገኛል። ባንዲራ ይዤ ነው የምገባው። ላንቺ ማስረዳት አይጠበቅም። ገባሻ እናት አለም? እና እንዳንቺ የጓደኛዬን ባል ይፈልገኛል ምናምን እያልኩም በየስቴጁ በየቲክታኩ በየዩቲዩቡ እየወጣው የጓደኛዬን ቢል ገጥም አልችልም። ኖረኛ አሰፋሪ ነው። በጣም ያሰፍራል። የጓደኛዬን ባል ይፈልገኛል በመናገር ለራሱ አንድ ኃጢአት ነው። አንድ አስነዋሪ ንግግር ነው። ኦኬ ይጅበትና በመቀጣሹ ደግሞ እኔ ደግሞ በአንድ ቪዲዮዎችን እያመጣሁኝ ይረግሻል። ኦኬ የተናገርሽውን በሙሉ እያመጣው እረግሻለሁ። እያንዳንዱሽን ቪዲዮዎችን እያመጣው እዚህ ለቅልሻል። እያብራራው ማለት ነው። እንደዚህ ሲል ነበር፣ እንደዚህ ስትል ነበር እያልኩ የሁላችሁን ቪዲዮ አለ። እማማሽሌው አገባሻ 4 ግጥም አገኘው ያልሽው ገና ለካቲት 11 ገና ስለሆነ ገና እገጥማለሁ ተስፋለሁ። ህዝቤን ወደ ግጥም ዓለም ማዘዋወር የምፈልገው ዘፋኝ እንዲሆን ባህሉን ስነ ጥበቡን እንዲያሳደግ ነው የምፈልገው። ቢቻለኝማ ለእያንዳንዱን ህዝብ አንዳንድ ግጥም ለእያንዳንዱ ሰው አንዳንድ ግጥም እየሰጡ ወደ ስራ ዓለም ባስገባው ደስ ይለኛል። ብችል አቅም ቢኖረኝ ማለት ገባሻ? ፎሬቨር ለትግራይ ነው የምገጥመው። ያ ምክንያቱም ሀገሬ፣ ርስቴ፣ መሬቴ፣ ህዝቤ፣ ማንነቴ ስለሆነ ማለት ነው። እና እስከ መጨረሻ ዘፍናለሁ ልጅ ነው ሽማግሌ ሸሌዋል። ሰላም ለሁላችሁም። አዲስ ለአሞራ ሰማይ የራሴን ቻናል አዲስ ገቢዎች ካላችሁ ሰብስክራይብ እና ሼር ላይክ በማድረግ የዚህም የዩቲዩብ አካውንት ፋሚሊ ለመሆን ሰብስክራይብ ያደርጉና ዛሬ ለሁሉም ሰው መልስ ለመስጠት እና ስለ ሶሻል ሚዲያ ያለው ሁሉም በሚወራም ለሁሉም የሚገባ መልስ ለመስጠት ነው የመጣሁት። እና ይሄ የራሴ አካውንት ስለሆነ ሁላችሁም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እና ይህ መልስ ደግሞ መጀመሪያ በአማርኛ በትግርኛ ደግሞ ለሚመለከታቸው በትግርኛ ለማስተላለፍ ነው ዛሬ የመጣሁት ማለት ነው። እና ሰላም እንደሆናችሁ ተስፋ አደርጋለሁ። ለሁላችሁም ከኛ ጋር በሰላም ቆዩ። መጀመሪያ ይሄ መልስ ለአንተ ነው፣ ለዮናስ። ጠዋት ትግራዋይ፣ ቀን አማራ፣ ማታ ደግሞ ኦሮሞ ለምትቀየረው ሰውዬ ይሄ ለአንተ ነው። እና ለሌሎቻችም አንዳንድ አሮጊቶች አላችሁ፣ የዩቱብ ስብሰባዎች፣ የዩቱብ አሮጊቶች የዩቱብ አሮጊቶች ማለት ነው።
ምን አለሁላችሁም ነው። ዮናስ ላንተ አንድ 3-4 ነጥብ ማንሳት እፈልጋለሁ። አንደኛ ነገር ይሄ ልጅ የህወሀት ተላላኪ ነው፣ ህወሀት ያሳደገችው ነው፣ ፖለቲከኛ ነው፣ ላይክ ዘረኛ ነው ምናምን እያልክ ነው ያለው እና የህወሀት ደጋፊ ምናምን ብዙ ወሬዎችን እየሰማሁ ነው። ያ አንደኛ ነገር እኔ ህወሀት ደገፍኳትና ደገፍኳት ምንም የሚጠቅማት ነገር የለም፣ የሚጎዳትን ነገር የለም። ምክንያቱም እንደ አንድ ተራ ዜጋ ስለሆንኩኝ ማለት ነው። ሁለተኛ ደግሞ በዘርነት ያደገው ስትል ዘር የሌለው የለም። ኢቭን የምንበላው ለራሱ ኢቭን ሁሉ ነገሮችን ዘር አላቸው። ያለ ዘር የተፈጠረ የለም፣ ያለ ዘርም የሚኖርም የለም። ሁሉ ዘር አለው እና ከዛ ደግሞ ወሬውን ወደ ሌላ ነገር እያሰራጨው ኢቭን ከቤተሰቦች አልፈክ ወደ ሀገር፣ ወደ ክልል፣ ወደ ህዝብ፣ ወደ ማንነት እየገባ ስለሆነ ለህዝብ እየተሳደብክ ስለሆነ ስለዚህ ነገር እኔ ምንም ነገር መልስ መስጠት አልፈልግም። ስለዚህ የፖለቲካውን ነገሮች ስለ ሀገር ምናምን እየሄድክበት ያለውን እሱ ራሳቸው ፖለቲካ የሚያውቁ ሰዎችን የፖለቲካ ሰዎች ራሳቸው ይመልሱልሃል። ኦኬ፣ ግን እኔ ፖለቲከኛ አይደለሁም። እንደማንም ትግራዋይ ሀገሬን ወዳድ ነኝ፣ ህዝቤን ወዳድ ነኝ፣ መንግስቴንም ወዳለሁ፣ ሰራዊቴንም ወዳለሁ። እንደ ማንኛውም ሰው ደግሞ የሀገሬን ባንዲራ ይዤ እጨፍራለሁ፣ የሀገሬን ባንዲራ ይዤ እገባለሁ። በሀገሬም አላፍርም፣ በህዝብም አላፍርም፣ በመንግስቴም አላፍርም። እና ይህንን ግልጽ እንዲሆንልህ ተስፋ አድርጋለሁ። እና ሌላውን ቁልቋልህን ብላ ለወረቀት ብላ የቀረብካት ወረቀት አለኝ፣ ባይ ወረቀት አለኝ፣ ገባ ከየትኛውም ሀገር መግባት ይችላሉ፣ ያለ አሜሪካ ምናምን ማለት ነው። እኔ ደግሞ አሜሪካ ሄደ የመኖር ፍላጎት የለኝም። ምክንያቱም ከአሜሪካ የሚበልጥ ሀገር ነው ያሉት በሁሉም ነገር ማለት ነው። ሰው አሜሪካ መሄድ አልፈልግም እንጂ በሄድ ቢፈልግ ሆኖ 7 ዘሬ እዛ መሄድ ይችላሉ። ማንም የሚከለክለኝ የለም። አጎቶቼ፣ አክስቶቼ ብዙ አሉ እዛ። እንደ ሰው እንደ ማንም ሰው መሄድ ቢፈልግ ማለት ነው። ሰው ግን አልፈልግም ነው። ፈረንሳይ ነው የሚኖረው ያልኩ ደግሞ ፈረንሳይ አይደለም የሚኖረው፣ ገባ? ፈረንሳይ አልኖርም፣ ፈረንሳይ አይደለም የሚኖርበት እና ለወረቀት ምናምን ያልከው እንድታስብበት ፈልጌ ነው እና እንዲገባ ለወረቀት ብዬ ለማንም ሰው አልቀርብም፣ ለማንም ሰውም አድርገ እና ደግሞ የአሜሪካ የመኖር ሀሳብም የለኝም፣ ምኞትም የለኝም፣ ልኖርም አልፈልግም። ግልጽ ሆነልህ ቡቱታ? ኦኬ። አንድ ደግሞ ሽማግሌው አለ ዩቱብ ላይ በቃ 200,000 ሰብስክራይብ ስላለግ ምናምን ባይደው ሁሉ ቪዲዮዎች አይቼዋለሁ እና በጣም ቫይራል እየሞተ ነበር የአንተ ቪዲዮዎች፣ ዩቱብ ያሉትም ቲክታክ ያሉትንም ለራስ ማለት ነው በጣም እየሞተ ስለነበር ቫይራል። በቃ ይህን ልጅም በምን ተጠቅመን ለምን ወደ ዘር ነው የቀየርከው? ሙሉ በሙሉ ምንም አይነት ሀሳብ አልነበረን። እናቱ እንደዚህ እኔ ለማንም ሰው ተሳድቤ አላውቅም። እናትህን እንደዚህ ብዬ እንዳውም ተሳድቤ አላውቅም። ምንም ሊያመጣልን አይችልም ሶሻል ሚዲያ ገባክ? ለምን በጆሮ ይዛችሁ አታጫውትም? ለምን እንዳበጥፊ አትሉትም? አባት እንደዚህ ወንድም ምናምን እንዳይከው ኦኬ፣ ሞክረው። ትልቅ አይደለ እንደ አንተ ሼባ አይደለም፣ ትልቅ ሰውዬ ነው። በመቁረሪያ ጊዜም የልጅ ጋር እየተሳደብ ያለው እየተራገጥክ ምቶ ያለው ለምን አንተ አትሞክረው? ወንድ አይደለ እንደ ሞክረው። መጥተህ በጆሮን ይዘህ ለማጮህ ሞክር። የዛን ጊዜ አንተ ነው ወንዱ እኔ ነኝ ወንዱ እንተያያለን። እንዳንተ በፉከራ የሚሄድ ሳይሆን በህግና በስርዓት የሚሄድ ልጅ ነው። እንደማንም የአንተ ዝባዝንጌ የማንም ሰውን ህይወትን ለመበጥበጥ ለዩቱብ ብር መግኛ ብዬ የማንም ሰው ህይወትን አልበጥበጥ ገባ? ለዩቱብ ለቲክታክ መሸቀያ ብዬ የማንም ህይወት ላይ አልገባም። የማንም ህይወትን አለመሰቃቀል። ማንም ሰው ያልነካኝ ደግሞ አልነካም። ከነካኝ አጥረገረጋል። ለምን እድሜ አባቴ እኩያ አትሆንም? ለምን የአያቴ እኩያ አትሆንም? ከብረህ ስትኖር እንደ ሰው ትከበራለህ። ካጠፋ አጥፍተሃል። በቃ ሌላ ምንም ኖር የለም። ሁለተኛ ደግሞ አንተም እንደገና ለወረቀት ብሎን የቀረባት ምናምን እያልክ ነበር። ለማንም ሰው ላስረዳ ግዴታ የለብኝም። ለማንም ሰው ስለ ወረቀት ብዬ አልቀርብም። ከማንም በላይ የሚበልጥ ወረቀት አለኝ የምኖርበት ሀገር ማለት ነው። ኦፍኮርስ ዩሮፕ ነው የምኖረው፣ ወረቀትም አለኝ። ኦኬ። እና ለአንተ ላይክ በጦርነት ነው ብሮ የጡረታ ገንዘብ በምትበላበት ጊዜ በጣሪ ሆይ ይቅር በለኝ ብለህ ንስሐ የምትገባበት ጊዜ ነው ከልጅ ልጆች
ጋር እየተሳደብክ ያለው አንተ በጣም ሼባ ነህ። ገብቼ በጣም ነው የገረመኝ። ከአንተ የማንጠብቀው ነገር ነው የነበረው እና ከዛ ደግሞ እስኪ ሰውዬ ደህና ነው ምናምን አንዳንድ ምክሮችን ለመቀበል ልሞክር ፈልጌ ነበር። ምክንያቱም ሳይክ ምናምን ትልቅ ሰውዬ ነው ቢያንስ ለመስማት ሞክራለሁ ምናምን ብዬ ዝም ብዬ መልስ አልሰጥም ብዬ ነበር እና ቲክታክ ውስጥ ስገባ ልጁን አሳበድ ነው አጨለል ነው ምናምን ምናምን አይደለም። በዚህ ሶሻል ሚዲያ ያለው ግርግር ምናምን ኢቨን አገር ቤት የነበረውን ይጥፋ ይዘመት ይገደል በሚባልበት ሰዓት መሬት እንደ የሽንት ቤት ጉድጓድ በጠበበችን ጊዜ የዛን ጊዜ ለራሱ እንደዚህ ምንም አላበድኩም፣ አልተጨነኩም። ገባ ሙሉ ኮንፊደንስ አለኝና ሙሉ ተማማኝነት ስላለኝ በማንም ሰውም ወደ ስትረስ ውስጥ ምገባ ሰው አይደለም። ከማንም በላይ ኮንፊደንስ አለኝ። ገባ ስላላወቀኝ ትሆናለህ እንጂ በፊትም ብታወቀኝ ብትሆን ኖረ ይህን አትልም ነበር። እና ይህንን አስብበት። አይደለም አንተ አገሪቱ በሙሉ ቢመጣ እኔን አያሳብደኝም። እኔ ደግሞ ጠብ ስላልፈለግኩኝ ነው። ኦኬ እስኪ በስነ ስርዓት እንሂድ ብዬ እናቷን ይቅርታ የጠየቃት። ገባህ? ጠብ ቢፈልግ ነው እስከ መጨረሻው ድረስ ሄድ ነበር። ኦፍኮርስ ያደረጉት ነገር እንትን አለው። ኦፍኮርስ 10 ጊዜ ብታጠፋ በስነ ስርዓት መጠየቅ ነበር። በስነ ስርዓት በህግ መጠየቅ ነበር። ኦኬ አሁን አውቃለሁ የራሴ ጥፋት እንዳለ። ይሄ ግን የራሳችን ጉዳይ ነው፣ የቤተሰብ ጉዳይ ነው። አንተን አያገባህ። ተቆርቋሪ ሆነ ሳይሆን ዘረኛ ሆነ ዘረኛ ኦፍኮርስ ዘረኛ ነህ። ዘረኛ ስልህ ግን ሁሉም ሰው ዘረኛ ነው ወይም ዘረኛ ዘራ አለ እንደ ሳይሆን ግን የአንተ ዘረኝነት የኔን ብቻ እንጂ የሌላን ሰውን አላውቅም ስለምትል ነው። የኔን ብቻ ሰው ስለምትል ነው። ያለ እኔ ሌላ ሰው የለም ስለምትል ገባህ? ከዛ ለቤተሰቦች ተቆርቆረህ አይደለም ወይ የዴዚ እናት ተቆርቆረህ አይደለም ወይ ለዴዚ ተቆርቆረህ አይደለም። ለገንዘብህም ለዩቱብ መሸቀ ያለ ዩቱብ ማለት እንጂ ማንም ሰው ያውቃል። ማንም ሰው ገባህ? ሽማግሌው ቆረብ፣ ስገድ፣ ቤተክርስቲያን ግባ፣ ጫማን ስቀል፣ አርጅታ ምንም አታረግም። ቲክታክ የወጣቶች ነው። ኦርስ ዛሬ እንጣላለን፣ ነገ እንታረቃለን። ባዳ አይደለን፣ ቤተሰብ ነው። በእኛ መሀል ባትገባ ደስ ይለኛል። ዮኒ ማኛም አንተም እንትን ልበልህ ተቆርቋሪ የአማራ ሆነህ የመጣኸው አሁን ከ2 ዓመት ነው ከ3 ዓመት በፊት የሆነ የተናገርከው ነገር አለ። ማይካድራ ላይ የተጨፈጨፉትን ትግሬ ኦኬ በእንትን ልግለጸውና ትግሬ ነው የማይካድራን ህዝብን የጨፈጨፈው ስትል የነበረው ቴሌቪ ትግሬን አልጨፈጨፈም የአማራ ፋኖን የጨፈጨፈው ስትል የቀረብከው አንተ ከ2 ዓመት በፊት። አሁን ደግሞ ግልብጥ ብለህ የትግራይ ህዝብ ነው ትግሬ ነው ህወሓት ነው የማይካድራ የነበረውን ህዝብን በግሪደር የጨፈለቀው በግሪደር የጠፋው ስትል በዚህ በጆሮ ነው የሰማሁት ማለት ነው። አላልኩም ልትል ልትክዳችን አምጣለን ልትክዳችን ብለሃል ማለት ከአንተ ጋር መመላለስ አልፈልግም። ስታወራ በካፍ የሚወጣው ምራቅ ጥርስን ነው የሚያክለው። አንድ ትልቅ ነው እና ደሱ አይነት ከአንተ ጋር ማውራት የማልፈልገው አንተ ብዙጣ ሽማግሌው ደግሞ አንድ ትልቅ ሴትየዋለሽ በየአዳራሹ ስለ ትግራዋይ ነው ግጥም የሚጽፈው። በየአዳራሹ እንደዚህ አብዚ እና ስለማን ልጻፍ? ስለ አንቺ ልጻፍ? በውጭ ያደረግት ሴትዮ አንቺ ከ4 ዓመት ኦኬ ጊዜውን አላስታውስም፣ ግን የጓደኛዬን ባል ይወደኛል እንደዚህ ትል ነበር ብዬ ስለ አንቺና ግጥም ልጻፍ? እንደዛ ብዬ የጓደኛውን ባል የምትመኝ ነች ብዬ ልጻፍልሽ አንቺን? አሮጊት አንዳንዶቻችሁ በቃ ከአማኑኤል ሆስፒታል የወጣችሁ ነው መስሉት። በአያቶቻችን እድሜ ነው ያላችሁት እናንተ። አያቶቻችን አይደለም ሶሻል ሚዲያ ላይ ሊጠቀሙ 24 አወርስ ቤተክርስቲያን ላይ የሚያሳልፉ እናንቺ ምን ልበልሽ? የጓደኛዬን ባል ይፈልገኛል፣ ያፈቅረኛል፣ እሷን አያፈቅራትም። እንደዚህ ሲጋቡ ደግሞ ልታርጂ ፈለግሽ። በምን ሊያስተዳድራታል? በምን ሊስተዳድሩ ነው? በደንብ ገበናሽ ነቀዋል። ግን እኔ ከመድኃኒት የሚወጡ ሰው ጋር ማውራት ስለማልፈልግ ነበር ሁሉ ጊዜ ዝም የምለው። ምክንያቱም መድኃኒት ትወጣላችሁ፣ እዚህ ጋር መጣችሁ ከልጆቻችሁ ጋር ታሳብዱናላችሁ። እኛ ደግሞ በቃ ከእናንተ ጋር ኦኬ ምን ብለው ነው ሊሰሙ ምንድነው የሚያወሩት ብለን እናንተን ሰማ። እኔ ሳላውቅ ለካ ሁልሽም መድኃኒትሽን እየረሳሽ ነው እዚህ
መካከል አንድ መድረክ ሼባ ይህን ቲክታክ ለወጣት ነው፣ ለቢዝነስ ነው የተዘጋጀው። ህዝብን ከህዝብ ለማፋጀት አይደለም፣ ሃይማኖት ከሃይማኖት ለማፋጀት አይደለም። ድምፅ እንሆን ነበር ለህዝባችን፣ ኦፍኮርስ እንሆናለን። ነገም ለህዝባችን ድምፅ እንሆናለን፣ ከነገ ወዲያም ለህዝባችን ድምፅ እንሆናለን። ሁሉ ጊዜ ፎሬቨር እስከ መጨረሻ ድረስ እስካለን በህይወት ለህዝባችን ድምፅ እንሆናለን። ትግራዋይ ነኝ፣ ማንም ሰው ያገኛል። ባንዲራ ይዤ ነው የምገባው። ላንቺ ማስረዳት አይጠበቅም። ገባሻ እናት አለም? እና እንዳንቺ የጓደኛዬን ባል ይፈልገኛል ምናምን እያልኩን በየስቴጁ በየቲክታኩ በየዩቲዩቡ እየወጣው የጓደኛዬን ቢል ገጥም አልችልም። ኖረኛ አሰፋሪ ነው፣ በጣም ያሰፍራል። የጓደኛዬን ባል ይፈልገኛል በመናገር ለራሱ አንድ ኃጢአት ነው፣ አንድ አስነዋሪ ንግግር ነው። ኦኬ ይጅበትና በመቀጣሹ ደግሞ እኔ ደግሞ አንድ በአንድ ቪዲዮዎችን እያመጣሁኝ ይረግሻል። ኦኬ የተናገርሽውን በሙሉ እያመጣው እረግሻል። እያንዳንዱሽን ቪዲዮዎችን እያመጣው እዚህ ይለቅልሻል። እያብራራው ማለት ነው። እንደዚህ ሲል ነበር፣ እንደዚህ ስትል ነበር እያልኩ የሁላችሁን ቪዲዮ አለ። እማማሽሌው አገባሻ 4 ግጥም አገኘው ያልሽው ገና ለካቲት 11 ገና ስለሆነ ገና እገጥማለሁ፣ ተስፋለሁ። ህዝቤን ወደ ግጥም ዓለም ማዘወር የምፈልገው ዘፋኝ እንዲሆን ባህሉን ስነ ጥበቡን እንዲያሳደግ ነው የምፈልገው። ቢቻለኝማ ለእያንዳንዱን ህዝብ አንዳንድ ግጥም ለእያንዳንዱ ሰው አንዳንድ ግጥም እየሰጡ ወደ ስራ ዓለም ባስገባው ደስ ይለኛል። ብችል አቅም ቢኖረኝ ማለት ገባሻ? ፎሬቨር ለትግራይ ነው የምገጥመው። ያ ምክንያቱም ሀገሬ፣ ርስቴ፣ መሬቴ፣ ህዝቤ፣ ማንነቴ ስለሆነ ማለት ነው። እና እስከ መጨረሻ ዘፍናለሁ ልጅ ነው ሽማግሌ ሽሌዋል